ክቡራትና ክቡራን የዳናይት ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ይህ ከዳናይት ሚዲያ የሚቀርብላችሁ የዳናይት ክላስ ትምህርት ነው። በዚህ ትምህርት ውስጥ የተለያዩ የዩኒቨርሲቲ ትምህርቶችን የሚያቀርብ ሲሆን እንደዚሁም ደግሞ ዛሬ በልዩነት ይዘንላችሁ የቀረብነው የኢትዮጵያ ዩኒቨርሲቲዎችን መረጃ ነው። ለአዲስ የዩኒቨርሲቲ ገቢዎች ተማሪዎች ወደ ዩኒቨርሲቲ ለምትገቡ እና እናንተ ምን ያክል መረጃ አላችሁ የሚለውን ነገር ለማቅረብ ነው እንትን ያልነው። ዩኒቨርሲቲያችንን እንወቅ የሚል መርህ በመያዝ ማለት ነው። ኢትዮጵያ ውስጥ ያሉ የመንግስት ዩኒቨርሲቲዎችን ሁሉንም በየተራ የምናቀርብላችሁ ይሆናል። የኢትዮጵያ ዩኒቨርሲቲዎች መረጃዎች ለአዲስ ዩኒቨርሲቲ ገቢ ተማሪዎች ወይም ለፍሬሽማን ተማሪዎች ያዘጋጀኑ ነው። ዩኒቨርሲቲ ከመምረጣቸው በፊት ስለዚህ ዩኒቨርሲቲ ምን ዲፓርትመንት አለው፣ ምን አለው፣ ምን የለውም የሚለውን ነገር እንደዚሁም ደግሞ ኢትዮጵያዊ ማንኛውም እንደ ኢትዮጵያዊ ዜጋ ያሉትን ከፍተኛ የመንግስት የትምህርት ተቋማትን ብናውቃቸው ከሚል ከመልካም ሀሳብ የተነሳ በመሆኑ እንድትከታተሉኝ እጋብዛለሁ። ይህንን ዳናይት ክላስ ለወዳጅ ዘመዶቻችሁ ሼር በማድረግ እንድተባበሩንም እጠይቃለሁ። ወደ ስራችን ስንገባ የመጀመሪያው የምናገኘው የኢትዮጵያ ዩኒቨርሲቲዎች አብዛኞቹ ሎጎዎቻቸውን ነው የምናየው። እዚህ ጋር እንደምታዩት የአዲስ አበባ ዩኒቨርሲቲ አለ፣ እዚህ ጋር አርባ ምንጭ ዩኒቨርሲቲ አለ፣ እዚህ ጋር ደግሞ ደብረ ብርሃን ዩኒቨርሲቲ አለ። ይሄ ደግሞ ዩኒቨርሲቲ ኦፍ ጎንደር የጎንደር ዩኒቨርሲቲ አለ፣ በጣም ታዋቂውና ትልቁ ዩኒቨርሲቲ ነው። ሐዋሳ ዩኒቨርሲቲ አለ፣ ደብረ ማርቆስ ዩኒቨርሲቲ፣ ሐረማያ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ አሶሳ ዩኒቨርሲቲ፣ ወራቤ ዩኒቨርሲቲ፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አስቱ ማለት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። ድሬዳዋ ዩኒቨርሲቲ አለ፣ ጅግጅጋ ዩኒቨርሲቲ አለ፣ ጋምቤላ ዩኒቨርሲቲ አለ፣ ኮተቤ ትምህርት ዩኒቨርሲቲ አለ፣ ሰመራ ዩኒቨርሲቲ አለ፣ ጂንካ ዩኒቨርሲቲ፣ ዋቸሞ ዩኒቨርሲቲ፣ አምቦ ዩኒቨርሲቲ አለ፣ ወልቂጤ ዩኒቨርሲቲ አለ፣ ወላይታ ሶዶ ዩኒቨርሲቲ አለ፣ ደብረ ብርሃን ዩኒቨርሲቲ፣ ቦንጋ ዩኒቨርሲቲ፣ ደምቢ ዶሎ ዩኒቨርሲቲ እና ሚዛን ቴፒ ዩኒቨርሲቲዎች። እነዚህ ዩኒቨርሲቲዎች ሎጎዎቻቸው አለ፣ ግን በዝርዝር ማን ነው የሚለው ይሄ ኢንትሮዳክሽን ፓርት ስለሆነ ወደ ቀጣዩ እንገባለን ማለት ነው። በመጀመሪያ ደረጃ የምናገኘው ከኢትዮጵያ ዩኒቨርሲቲዎች መካከል የምናገኘው የአዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ እንደምታዩት እንግዲህ አርማውና ሎጎ ይህንን ይመስላል። አዲስ አበባ ዩኒቨርሲቲ ከሀገራችን ውስጥ ካሉ ትልቁ የመንግስት የትምህርት ተቋማት ቀዳሚውንና ትልቁን ስፍራ የሚወስድ እና በሀገራችን የትምህርት አሰጣጥ ደግሞ ከፍተኛ ቦታ ያለው ነው። የአዲስ አበባ ዩኒቨርሲቲ የዩኒቨርሲቲነት የተመሰረተው በ1950 ዓ.ም በአዲስ አበባ ዩኒቨርሲቲ ኮሌጅ ስም ተመስርቷል። ይህ ዩኒቨርሲቲ የት አካባቢ ይገኛል ከተባለ አዲስ አበባ ኢትዮጵያ ውስጥ የሚገኝ ሲሆን እንደዚሁም ደግሞ ብዙ ቅርንጫፎችን ብራንቾችን ያሉት ኢትዮጵያ ውስጥ ከፍተኛው የመንግስት ተቋም ነው። አይነት ብሎ የመንግስት ነው ወይስ የግል ነው የትምህርት ተቋም የሚለው ሲሆን የትምህርት ተቋሙ ምንድነው? መንግስታዊ የሆነ የትምህርት ተቋም ነው። የዩኒቨርሲቲው ፕሬዝዳንት ማን ናቸው ከተባለ በዚህ በአዲሱ በዩኒቨርሲቲዎች አስተዳደር መሰረት ዶክተር ሳሙኤል ክፍሌ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ናቸው። ተማሪዎች እስከዛ ድረስ እስከ 34286 በ2025 ዓ.ም ድረስ ያሉ ሲሆን ሰራተኞች እስከ 8709 በ2025 ያሉ ናቸው። ካምፓሶች በአዲስ አበባ ዩኒቨርሲቲ ውስጥ በጣም ታዋቂ ዋናው ግቢ 6 ኪሎ ግቢ አለ፣ 5 ኪሎ ግቢ አለ፣ 4 ኪሎ ግቢ አለ። እነዚህ በጣም ቅርብ ለቅርብ ያሉ ግቢዎች ሲሆኑ እነዚህ 6 ኪሎ ግቢ የምንለው በዋናነት የሶሻል ትምህርት የሚሰጥበት ነው። 5 ኪሎ ግቢም አለ። 5 ኪሎ ግቢ ማለት ከመንበረ ፓትርያርክ አካባቢ ያለ ነው። 4 ኪሎ ደግሞ ከቅድስት ስላሴ ፊት ለፊት የሚገኝ ነው። በጥቁር አንበሳ አለ፣ የጤና ሳይንስ ኮሌጅ ነው። በልደታ ኮሜርስ አለ፣ ብሔራዊ በሚኒሊክ
በደብረ ዘይት እነዚህ ቅርንጫፎች አሉት ማለት ነው። በዝርዝር እናያለን። የመመዝገቢያ መረጃ አለው አዲስ አበባ ዩኒቨርሲቲ ድረገጹ ማለት ነው። aau.edu.et የሚለው የዩኒቨርሲቲው መረጃ ነው ማለት ነው። በቀዳማዊ ኃይለሥላሴ ስም የተመሰረተ ሲሆን በመንግስቱ ከዛም ደግሞ በመንግስት ለውጥ ምክንያት የአሁኑ ስም እንደተወሰነ ታሪክ ያወሳል ማለት ነው። የአዲስ አበባ ዩኒቨርሲቲ ውስጥ የትምህርት ክፍሎች አሉት። በአዲስ አበባ ዩኒቨርሲቲ በብዙ ዘርፎች የመጀመሪያ ዲግሪ፣ ማስተርስ እና ዶክተሬት ይሰጣል። እንደዚህ የመጀመሪያው ባችለር ዲግሪ የምንለው ኤምኤስሲ የምንለው ማስተርስ እና ዶክተሬት እነኝህን ትምህርቶች ይሰጣል። ከአሁኑና በተመሳሳይ እና እንዲሁም ተፈላጊ ዘርፎች የምንላቸው በጣም አስፈላጊ አሁን ሪል ላይፍ ላይ ያሉት የቢዝነስ እና ኢኮኖሚክስ ፋክሊቲ፣ የቴክኖሎጂ ፋክሊቲ ሰሜንና ደቡብ በሚል ነው። የሕክምና ፋክሊቲ ደግሞ በጥቁር አንበሳ ስፔሻላይዝድ ሆስፒታል፣ የሳይንስ ፋክሊቲ በ4 ኪሎ፣ በኢንፎርማቲክስ ፋክሊቲ አለ። የያሬድ ሙዚቃ ቤት ያው ቅዱስ ያሬድ በቅዱስ ያሬድ ስም የተሰየመው ነው። የያሬድ ሙዚቃ ትምህርት ቤት በምኒልክ፣ እንደዚሁም ደግሞ የእንስሳት ሕክምና በደብረ ዘይት አለው ማለት ነው። የትምህርት ክፍሎች ናቸው። የአዲስ አበባ ዩኒቨርሲቲ የትምህርት ክፍሎች ውስጥ የሚሰጡ ዋና ዋና ነገሮች ናቸው። በተማሪ ህይወት ዙሪያ ከተነሳ የተማሪ የመኖሪያና የምግብ አገልግሎት በካምፓሶቹ ውስጥ ይሰጣል። ለምሳሌ 4 ኪሎ ተማሪ ከሆነ በ4 ኪሎ ውስጥ ያን ነገር እንዲያገኝ ያገኛል። በዚያ ካምፓሶች ውስጥ ምን ያገኛል ማለት ነው? አክሰሶቹን ያገኛል ማለት ነው። በዋናነት ያው በኮስት ሼሪንግ ስለሆነ ዩኒቨርሲቲ ተማሪ የሚማረው። ሌላኛው የመጻሕፍት ቤቶችንና የምርምር አገልግሎቶችን ያው በጣም የልቀት ማዕከል ያላቸው ደግሞ የዲጂታል ላይብራሪ ሊያስጠቅሙ ስለሚችሉ ነው። እንደዚሁም ደግሞ የተማሪ ማህበራት፣ የስፖርት፣ የባህል፣ የእንቅስቃሴዎች በተማሪ ህብረት ሊኖር ይችላል። በዚያ ውስጥ ጸረ ሙስና፣ ሰላም ፎረም፣ እንደገና ደግሞ ተማሪዎች ህብረት፣ እነዚህ አይነት ነገሮች ክበባት ሊኖሩ ይችላሉ ማለት ነው። የታሪክ አንዳንድ ነጥቦች ስንል የቅድም እንዳነሳ ነው በቀዳማዊ ኃይለሥላሴ ዩኒቨርሲቲ ስም እንደተቀየረ እና በአሁኑ ዘመን ደግሞ የኢትዮጵያ ትልቁ የምርምር ተቋም ዩኒቨርሲቲ እንደሆነ ነው። እስከ 208,000 በላይ ተማሪዎች እስካሁኑ ያስመረቀበት ታሪክ እንዳለው የአዲስ አበባ ዩኒቨርሲቲ ታሪክ የሚያቀርብልን ይሆናል። በዚህ የካምፓሶች ብዛትና የት ይገኛሉ ከተባለ አዲስ አበባ ዩኒቨርሲቲ በአዲስ አበባ ከተማ ውስጥ የተዘረጋ 14 በላይ ካምፓሶች የተቀመጠ ነው። እነዚህም ካምፓሶች ደግሞ ያው በተለያዩ ፋክልቲዎች እና ኮሌጆች የተመደቡ ናቸው። አንዳንዶቹ በዝርዝር እናያቸውና ለምሳሌ ቅድም ስናነሳ 6 ኪሎ ካምፓስ አለ። ይሄ ዋና አስተዳደር እና የማህበራዊ ሳይንስ ፋክልቲ ነው። ማህበራዊ ሳይንስ ትምህርት ነክ ነገሮች በ6 ኪሎ ወይንም ዋናው ግቢ የሚሰጥ ይሆናል ማለት ነው። ሌላኛው በ5 ኪሎ ካምፓስ ሲሆን የቴክኖሎጂ ፋክልቲ ነው። የቴክኖሎጂ ትምህርቶች የሚሰጡበት በ5 ኪሎ ካምፓስ ይሆናል ማለት ነው። 5 ኪሎ ካምፓስ ቀጥሎ 4 ኪሎ ካምፓስ ነው። ያው ቅድም እንደተናገር ነው 4 ኪሎ ካምፓስ ቅድስት ሥላሴ ካቴድራል ቤተክርስቲያን ፊት ለፊት የሚገኝ የሳይንስ ፋክልቲ ነው። እንደዚሁም ደግሞ ጥቁር አንበሳ ካምፓስ ደግሞ የሕክምና ኮሌጅ ያለበት ነው። የኮሌጁና ጥቁር አንበሳ ሆስፒታል የጥቁር አንበሳ ካምፓስ በዚያ ውስጥ የሚገኝ ነው። ሌላኛው የደብረ ዘይት ካምፓስ ነው። ይህ የደብረ ዘይት ካምፓስ ደግሞ በእንስሳት ሕክምና ላይ የሚሰራ ይሆናል። ያው የተለያዩ የእንስሳት ነክ ትምህርቶችን በደብረ ዘይት ካምፓሱ የአዲስ አበባ ዩኒቨርሲቲ ይህንን ትምህርት ይሰጣል ማለት ነው። ለምሳሌ ቬተርነሪ ሜዲሲን፣ ፋርማሲ፣ ቬተርነሪ ፋርማሲ እነዚህ ዘርፎች በደብረ ዘይት ካምፓስ የሚሰጥ ሲሆን የያሬድ ሙዚቃ ትምህርት ቤት ደግሞ በሚኒሊክ ካምፓስ አገልግሎቱን ያቀርባል ማለት ነው። ብሔራዊ ካምፓስ ደግሞ የምንለው የንግድና ኢኮኖሚክስ ፋክልቲ ነው። እንደዚሁም ደግሞ ልደታ ካምፓስ ደግሞ የቴክኖሎጂ ፋክልቲ ደቡብ ተብሎ ቅድም ደቡብና ሰሜን ብለን ከከፈልናቸው መካከል ልደታ ካምፓስ የቴክኖሎጂ ፋክልቲ ወይንም ደቡብ ውስጥ የሚካተት ይሆናል ማለት ነው። በመቀጠል የትምህርት መስኮች ወይንም አካዳሚክ ፕሮግራሞች ምንድናቸው? አዲስ አበባ ዩኒቨርሲቲ ምን ያክል የትምህርት ፕሮግራሞች አሉት ከተባለ በአዲስ አበባ ዩኒቨርሲቲ የተለያዩ ደረጃዎች ከ220 በላይ የማስተርስ እና የዶክተሬት እንደዚሁም ደግሞ
ከ126 በላይ የበታች ዲግሪ ወይንም ባችለር አንደር ግራጁዌትስ የምንለው ማለት ነው። ፖስት አንደር ግራጁዌት አለ፣ ፖስት ግራጁዌት አለ፣ እንደገና ደግሞ ዶክትሬት አለ ማለት ነው። እነዚህን ትምህርቶች ያስተምራል። አንደር ግራጁዌት የምንላቸው የመጀመሪያ ዲግሪ ተማሪዎች ናቸው። ፖስት ግራጁዌት የምንላቸው ደግሞ ሁለተኛ ዲግሪ ተማሪዎች ናቸው። ዶክትሬት ደግሞ ያው ሶስተኛ ዲግሪ ተማሪዎችን የሚያካትት ነው። የበታች ዲግሪ ሲል ወይንም አንደር ግራጁዌት ገና የመጀመሪያ ዲግሪያቸውን የሚማሩ ተማሪዎች ትምህርት መስኮች ምንድን ናቸው ከተባለ የአካውንቲንግ ትምህርት አለ፣ ሎው አለ፣ አርኪቴክቸር፣ አርባን ኤንድ ሪጂናል ፕላኒንግ አለ፣ አማሪክ፣ አፋን ኦሮሞ ኤንድ ሊንግዊስቲክስ በአጠቃላይ አረቢክ እነዚህ አሉ። ብሮድካስት ጆርናሊዝም አለ፣ ቢዝነስ አድሚኒስትሬሽን አለ፣ ዞሎጂ፣ ባዮኬሚስትሪ፣ ባዮቴክኖሎጂ እነዚህ አሉ። አቶሞስፌሪክ ኤንድ ኦሽን ሳይንስ የሚባልም ምን አለው ማለት ነው፣ ፊልድ አለው ማለት ነው። የማስተርስ ፕሮግራም የቅድም ያየነው የአንደር ግራጁዌት ወይንም የመጀመሪያ ዲግሪ ለሚማሩ ሲሆን የኤምሲ ደግሞ ሁለተኛ ዲግሪያቸውን ወይንም ፖስት ግራጁዌት ብለን የምንጠራው ደግሞ ግራጁዌት ለሆኑ ማስተርስ ፕሮግራሞች ደግሞ ኤምቢኤ የሚባል አለ፣ ጀነራል የምንለው አለ፣ ፋይናንስ፣ ማኔጅመንት፣ ባንኪንግ፣ ኢንሹራንስ እነዚህ የሚካተቱ ናቸው። ኤምኤ ላይ ደግሞ በኤምኤ ፕሮግራም አለው። በኤምቢኤ ፕሮግራም ውስጥ ጀነራል አለ፣ ፋይናንስ አለ፣ ማኔጅመንት አለ፣ ባንኪንግ፣ ኢንሹራንስ እነዚህ የማስተርስ ወይንም ፖስት ግራጁዌት ስቱደንት የሚወስዷቸው ናቸው። በኤምኤ ላይ ደግሞ ፐብሊክ ማኔጅመንት አለ ኤንድ ፖሊሲ በዚያ ውስጥ የሚካተት ሲሆን ኤምሲሲ ደግሞ ኢኮኖሚክስ፣ ጀነራል ሪሶርስ ኤንድ ኢንቫይሮንመንታል ኢኮኖሚክስ እነዚህ የሚካተቱ ናቸው። ኤምሲሲ ውስጥ ደግሞ አካውንቲንግ ኤንድ ፋይናንስ፣ ኦዲቲንግ፣ ኢንቨስትመንት ማኔጅመንት እነዚህም አሉ ማለት ነው። በኤምኤ ውስጥ ደግሞ ካፒታል ማርኬት አለው፣ ካፒታል ማርኬት ይሰጣል። ኤምኤስሲ ደግሞ ፋይናንሻል ኤንድ ኢኮኖሚክስ፣ ፋይናንሻል ኢኮኖሚክስም አንድ ላይ ይሰጣል ማለት ነው። ይህ ፖስት ግራጁዌት ወይንም ማስተርስ ለሚማሩ ተማሪዎች ናቸው። የሶስተኛ ዲግሪ ወይንም ዶክተሬት ፕሮግራም ለመከታተል ፒኤችዲ ለመከታተል አንዱ ደግሞ ፒኤችዲ ኢን አካውንቲንግ ኤንድ ፋይናንስ፣ ፒኤችዲ ኢን ኢኮኖሚክስ ዴቨሎፕመንት፣ ፋይናንሻል ኢንተርናሽናል፣ ፒኤችዲ ኢን ማኔጅመንት፣ ፒኤችዲ ኢን ፐብሊክ ባይ ዘ ዌይ በጣም አዳጊ ከሚባሉ ፊልዶች መካከል እኔ አሁን እንትን ልጠቁማችሁ ምን እንማር ብትሉኝ ማኔጅመንት ብትማሩ በጣም ቤስት ነው። ምክንያት ከተባለ በጣም ማኔጅመንት አንደኛ የማይገባበት ቦታ የለም፣ ሁለተኛ በጣም አዳጊና ትልቅ ትምህርት ነው። ማኔጅመንት ብትማሩ ማኔጅመንት ዲግሪ በተማራችሁበት ከዛ ማስተርስ ብትማሩ ዶክተሬት ብታረጉት የሚያድግ ነው ማለት ነው። ፒኤችዲ ኢን ፐብሊክ ማኔጅመንት ኤንድ ፖሊሲ በጣም ቤስት ነው። ኢንተርናሽናል ቢዝነስ ኤንድ ስትራቴጂ፣ ስፔሻሊቲ ማስረጃዎች ደግሞ ስፔሻሊቲ ሰርቲፋይ የምንላቸው ደግሞ በሕክምና እና እንደውም ደግሞ የእንስሳት ሕክምና ፋክልቲዎች ውስጥ የሚሰጡ ናቸው። በሕክምና ያው ጥቁር አንበሳ፣ እንደዚሁም ደግሞ በእንስሳት ሕክምና ደግሞ በደብረ ዘይት ካምፓስ ነው ማለት ነው። የአዲስ አበባ ኮሜርሻል ኮሌጅ ወይንም በመስማት የተለመደው ደግሞ የአዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ኮመርስ ኮሜርስ ተብሎ በተለምዶ የሚጠራው ነው። አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ኮሜርስ ተብሎ የሚጠራ ሲሆን መነሻ ታሪክና ምናምን ደግሞ የሚለው ያው በ1943 ዓመተ ምህረት እንደተመሰረተ የሚገኝ ሲሆን ዋና ዓላማው ደግሞ በኢትዮጵያ የንግድና የኢኮኖሚ ልማት ዘርፍ ውስጥ ባለ ችሎታ ባለሙያዎችን ማበረታት ነው ማለት ነው። የተመሰረተበት ይህ ኮሜርስ የዩኒቨርሲቲው ብራንች ምንድነው? በኢትዮጵያ የንግድ እና የኢኮኖሚ ልማት ዘርፍ ውስጥ ባለ ችሎታ ባለሙያዎችን ማበረታታት እንደዚሁም ደግሞ እነኛን ልጆች ደግሞ ባለሙያዎችን ደግሞ ብቁ አድርጎ ማውጣት ነው ማለት ነው። የት አካባቢ ይገኛል ከተባለ ራስ አበበ አረጋይ መንገድ አዲስ አበባ የሚገኝ ሲሆን የተቀናጀበት ደግሞ አዲስ አበባ ዩኒቨርሲቲ በቢዝነስና ኢኮኖሚክስ ኮሌጅ ስር የሚገኝ ነው ማለት ነው። ራሱን የቻለ ዩኒቨርሲቲ ሳይሆን በአዲስ አበባ ዩኒቨርሲቲ ውስጥ ከሚገኙ አንድ በቢዝነስ እና ኢኮኖሚክስ ኮሌጅ ስር የሚገኝ ነው ማለት ነው። ኮሌጅ ራሱ አይደለም፣ ራሱን በዚህ በቢዝነስ እና ኢኮኖሚክስ ኮሌጅ ስር ነው ማለት ነው። የሚያስተምሩት ፕሮግራሞች ደግሞ ምንድን ናቸው ከተባለ በኮሜርስ ውስጥ የሚሰጡ
የትምህርት ፕሮግራሞች የምንላቸው ደግሞ የመጀመሪያ ዲግሪ ወይንም አንደር ግራጁዌትስ የሚሰጡ አካውንቲንግ ኤንድ ፋይናንስ ይሰጣል። አድሚኒስትሬቲቭ ሰርቪስ ማኔጅመንት ይሰጣል። ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም ይሰጣል። ፒውር ማኔጅመንት የምንለው ያው የትም ቦታ ለገቡበት ማኔጀር የሚያስፈልገው ቦታ ላይ ነው። ኢኮኖሚክስ የማይገባበት ቦታ የለም። ጉምሩክ ብትገቡ ያንዳንዷ ቦታ ላይ የኢኮኖሚክስ ዘርፍ ላይ እነዚያን ያስተምራል። ማርኬቲንግ ኤንድ ማኔጅመንት የገበያ አስተዳደር ነው። ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት እያንዳንዱ የአንደር ግራጁዌት የሚሰጡ ሲሆን እነዚህ የሚሰጡ ናቸው። በፖስት ግራጁዌት ወይንም የማስተርስ ፕሮግራም ላይ ደግሞ ሂውማን ሪሶርስ ማኔጅመንት የሰው ኃይል እንዴት ነው ማኔጅ ማድረግ የምንችለው፣ ማርኬቲንግ ማኔጅመንት፣ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት፣ ፕሮጀክት ማኔጅመንት እነዚህ ማስተርስ ፕሮግራሞች ላይ የሚገኙ ናቸው። ቁጥሮቹና አንዳንድ ባህሪያት አሉ። ተማሪዎች እስከ 21,000 በላይ የተመረጡ ተማሪዎች አሉ። የተመረጡ ማለት የተመረቁ በሚለው ይስተካከል፣ ይቀርታ። አስተማሪዎች በቢዝነስ እና የኢኮኖሚ ዘርፎች የተሞላ ባለሙያ አካዳሚክስ አባላት አላቸው። ልዩ ባህሪያት ደግሞ የኢትዮጵያ የንግድ ትምህርት መጀመሪያ ተቋም መሆኑ የኮሜርስን በዋናነት ይለየዋል ማለት ነው። በተግባራዊ እና በአስተዳደራዊ ክህሎት ላይ ትኩረትን ያደረገ ትልቅ ተቋም ነው። የት ይገኛል ከተባለ አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ኮሜርስ ፕሮፋይል ላይ ማግኘት ትችላላችሁ። ራስ አበበ አረጋይ ስትሬት አዲስ አበባ ኢትዮጵያ። ስልክ +25 1111 239705 አካባቢው አዲስ አበባ ከተማ መሃል በቀላሉ የሚደረስበት የሚል ነው። ለዛሬ በዚህ ላይ እንጨርሳለን። በጣም እናመሰግናለን። ይህንን መረጃ ለሚመለከታቸው አካላት ብታደርሱልን የሚል መልእክትና አስተያየት እንሰጣለን። እናንተ የሚሰጡ ፊድባኮችን እና ኮሜንቶችን ለመቀበል ዝግጁ ነን። በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።